ሰላም ጤና ይስጥልኝ ውድ ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ውድ ቤተሰቦቼ ዛሬም ለኔ ጠቀመኝን ለአንድ ሰው እንኳን ይጠቅማል በማለት ይዤ ብቅ ብያለሁ። ለቤቴ አዲስ የሆናችሁ የደውል ምልክቷን እየተጫናችሁ ቤተሰብ ሁኑ። ነባሮች እንኳን ደህና ቆያችሁኝ። ወደ ስራው። ውድ ቤተሰቦቼ ለዛሬ እንግዲህ ይዤ የቀረብኩትኝ ከድከዴ እዚህ ጋር ደግሞ ሩብ ማንኪያ ቅርንፉድ፣ አብሽ። ውድ ቤተሰቦቼ ይህንን እንግዲህ ሶስት ነገሮች በአንድ ላይ በማድረግ ዛሬ ቆንጆ የሆነ ውህድ ለጸጉራችን እናዘጋጃለን ማለት ነው። ይህንን ውህድ ለማዘጋጀት የሚያስፈልገን ለብ ያለ ውሃ። ይህንን ለብ ያለ ውሃ ከጨመርን በኋላ አዋህደ ነው እኛ የምንፈልገው ደረጃ እስከሚደርስ ድረስ እናስቀምጠዋለን ማለት ነው። ለቤቴ አዲስ የሆናችሁ የደውል ምልክቷን እየተጫናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን አስቀምጡልኝ። ውድ ቤተሰቦቼ እንግዲህ ይሄንን የመሰለ ሆኖልኛል። እስከፈለኩት 6 ሰዓት አክል ነው ያስቀመጥኩትኝ። ውድ ቤተሰቦቼ እናንተ ግን የምትቸኩሉ ከሆነ መቀቀልም ትችላላችሁ። አሁን እንግዲህ ይሄንን መፍጨት ነው ማለት ነው የሚያስፈልገው። እፈጨዋለሁ። እነኚህ ሶስቱን አንድ ላይ አድርጌ እፈጭና ከዛን በማጥለያ አጠለዋለሁ ማለት ነው። ውድ ቤተሰቦቼ በድጋሚ ሀሳብ አስተያየታችሁን አስቀምጡልኝ። ይሄ ውህድ ለጸጉር በጣም ቆንጆ ነው። ጸጉራችን ያው አብሽም እንደታወቀው ጸጉር እንዳይበጣጠስ እንዳይነቃቀል ይረዳል። ቅርንፉድም እንደዛው። ከድከዴውም በጣም ቆንጆ ነው ለጸጉር ውበቱን የጠበቀ ነው የሚያደርገው። በጣም ቆንጆ ነው። በየቤታችሁ እናንተም ሰርታችሁ ተጠቀሙበት። የሚጎዳ ነገር አይደለም። እንግዲህ ውድ ቤተሰቦች አሁን ለማጥለል ዝግጁ ሆኗል ማለት ነው። ከፈጨውት በኋላ ይሄው በዚህ መልኩ እንግዲህ እናንተ በፈለጋችሁት ነገር ማጥለል ነው። ውድ ቤተሰቦቼ እንግዲህ እንደዚህ ካጠለል ነው በኋላ ይህንን መስሏል። አሁን እንግዲህ የሚያስፈልገው ቅባት ነው ማለት ነው። ቅባት ራሱ ሳልጨምርበት እንዴት አባቱ ነው የሚያምረው! ያብረቀርቃል። በጣም ነው የሚያምረው ማለት ነው። ቅባታማ ነው ራሱ ማለት ነው። አብሹም ያው ቅባት አለው በእርግጥ ሲፈጭ አንድ ላይ ማለት ነው። በጣም ልዩ የሆነ ነው እና ውድ ቤተሰቦቼ በዚህ መልኩ አድርጋችሁ ጸጉራችሁን ተንከባከቡ። ጸጉር አያድግም አይባልም፣ ያድጋል በስነ ስርዓቱ ከተንከባከብ ነው ማለት ነው። የራሳችንን ጸጉር በደንብ አድርገን መንከባከብ ግድ። እንግዲህ ውድ ቤተሰቦቼ ይህንን ውህድ ተቀብታችሁ ከ1 ሰዓት እስከ 2 ሰዓት አቆይታችሁ ታጠቡት። ከዛም በአጭር ጊዜም ለውጡን ታገኛላችሁ ማለት ነው። በሌላ ስራ እስከምንገናኝ ደህና ሁኑ።